በየቀኑ የምትመገቡት ምግብ አጥንታችሁን በዝምታ እየሰበረውና እያዳከመው ሊሆን እንደሚችል ግን ታውቃላችሁ? የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ እንዳለባችሁ ከታወቀ ወይም እድሜያችሁ ከ50 ዓመት በላይ ሆኖ የአጥንት ስብራትን መከላከል ከፈለጋችሁ የአመጋገብ ስርዓታችሁ ልክ እንደምትወስዱት መድኃኒቶችና እንደምታደርጉት የአካል ብቃት እንቅስቃሴ ሁሉ እጅግ በጣም ወሳኝ ነው። ብዙ ሰዎች ትኩረትን የሚያደርጉት በካልሲየም ላይ ብቻ ነው። ነገር ግን የተወሰኑ ምግቦች ካልሲየም ወደ ሰውነታችን እንዳይገባ የሚያግዱ፣ የካልሲየም መውጣትን የሚያፋጥኑ እናም በጊዜ ሂደት ለአጥንት መዳከም ምክንያት እንደሚሆኑ ጥቂት ሰዎች ብቻ ነው የሚያውቁት። በዛሬው ቪዲዮአችን ላይ ታዲያ የአጥንት መሳሳት ያለባቸው ሰዎች ሊቀንሷቸው ወይም ደግሞ ሊያስወግዷቸው የሚገቡ 12 ምግቦችንና መጠጦችን ለምን ጎጂ እንደሆኑ እናም በእነሱ ምትክ ደግሞ ምን አይነት ጤናማ አማራጮችን መምረጥ እንዳለብን በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። ለመሆኑ የአጥንት መሳሳት ወይም ኦስቲዮፖሮሲስ ምንድን ነው? ኦስቲዮፖሮሲስ ማለት የአጥንቶቻችን ጥግግት ሲቀንስ፣ ሲዳከሙ እናም በቀላሉ የመሰበር እድላቸው ከፍተኛ በሚሆንበት ጊዜ የሚከሰት የጤና እክል ነው። ይህ በሽታ በጣም አታላይ ነው፣ ምክንያቱም አጥንት እስኪሰበር ድረስ ምንም አይነት ግልጽ ምልክትን ሳያሳይ በዝምታ ሊዳብር ይችላል። የምታውቁትም አጥንቶቻችሁ ሲሰበር ብቻ ነው። ታዲያ ጠንካራ አጥንት እንዲኖረን የእነዚህ ንጥረ ነገሮች ጥምረት ያስፈልጋል። የካልሲየም፣ የቫይታሚን ዲ፣ የቫይታሚን ኬ፣ የማግኒዥየም፣ የፕሮቲን፣ የሰውነት ክብደትን የሚሸከሙ መደበኛ እንቅስቃሴዎች ለምሳሌ መራመድ፣ መሮጥ እናም ጤናማ የሆኑ ሆርሞኖች። ነገር ግን በሚያሳዝን ሁኔታ አንዳንድ ምግቦች እነዚህን ጠቃሚ ንጥረ ነገሮችን እንዳናገኝ ያውካሉ ወይም አጥንታችን እንዲሳሳ መንገድን ይከፍታሉ። ታዲያ አጥንቶቻችንን ይበልጥ የሚያዳክሙ 12 ምግቦችና መጠጦችን እንመልከት። አንደኛ፣ በከፍተኛ ሁኔታ የተቀነባበሩ ጨዋማ ምግቦችን አስወግዱ። ለምሳሌ የድንች ቺፕስ፣ ኢንስታንት ኑድልስ፣ ፕሮሰስድ ሚት የተቀነባበሩ ስጋዎች፣ ፈጣን የሆኑ ምግቦች፣ በበረዶ ውስጥ የቀዘቀዙ ምግቦች፣ ጨው የበዛባቸው መክሰሶች። እነዚህ ጎጂ ናቸው። ከመጠን በላይ የሆነ ሶዲየም ወይም ጨው ኩላሊቶቻችን ካልሲየምን በሽንት መልክ አውጥተው እንዲጥሉ ያደርጋል። በወሰዳችሁት የሶዲየም መጠን ልክ ሰውነታችን ካልሲየምን ያጣል። ይህ በወራትናም በዓመታት ውስጥ ሲደጋገም የአጥንትን የማዕድን ጥግግትን በእጅጉ ይቀንሰዋል። ታዲያ የተሻለው ምርጫ ትኩስ አትክልቶችን ተመገቡ። በቤት ውስጥ የተዘጋጁ ምግቦችን አዘውትሩ። ከመጠን በላይ ጨውን ከመጠቀም ይልቅ የተለያዩ ጤናማ የሆኑ ቅመማ ቅመሞችን ተጠቀሙ። ሁለተኛ፣ ጣፋጭ ለስላሳ መጠጦች ናቸው። ለምሳሌ እንደ ኮላ፣ ሶዳ እና በስኳር የደመቁ የኃይል ሰጪ መጠጦች። እነዚህ ጎጂ ናቸው። እነዚህ ጣፋጭ መጠጦች እንደ ወተት ያሉ ጤናማ መጠጦችን እንድንተው ያደርጉናል። ሰውነታችን ውስጥ ኢንፍላሜሽንን ይጨምራሉ። ምንም ጥቅም የሌለው ካሎሪን ይጨምራሉ። በመደበኛነት ሲወሰዱም የአጥንትን ጥራትን ያበላሻሉ። በተጨማሪም የኮላ መጠጦች ፎስፈሪክ አሲድን ይይዛሉ። ምንም እንኳን ፎስፈረስ ለሰውነታችን
አስፈላጊ ቢሆንም ከኮላ የሚገኝ ከፍተኛ መጠን ያለው ፎስፈረስ በተለይ ካልሲየም በአነስተኛ መጠን በሚወሰድበት ጊዜ የአጥንትን ጤና በእጅጉ ይጎዳዋል። የተሻለው ምርጫ ንጹህ ውሃን ጠጡ፣ እንዲሁም ወተትን ጠጡ ሰውነታችሁ የሚስማማው ከሆነ፣ ላክቶስ ኢንቶለራንስ ከሌለባችሁ። በንጥረ ነገሮች የበለጸገ የእጽዋት ወተትን ጠጡ፣ እንዲሁም የእጽዋት ሻይን ተጠቀሙ። ሶስተኛ፣ ከመጠን በላይ አልኮል መጠጣትን አስወግዱ። ከመጠን በላይ አልኮልን መውሰድ በእነዚህ ላይ እንቅፋትን ይፈጥራል። አጥንትን በሚገነቡ ሴሎች ላይ፣ በቫይታሚን ዲ ሜታቦሊዝም ላይ ወይም ስራ ላይ፣ በካልሲየም መሳብ ላይ፣ በሰውነት ሚዛን እናም ቅንጅት ላይ። በተጨማሪም አልኮል የመውደቅ እናም የአጥንት ስብራት አደጋን በከፍተኛ ሁኔታ ይጨምረዋል። የተሻለው ምርጫ አልኮልን የምትጠጡ ከሆነ በመጠኑ አድርጉት። የአጥንትን መሳሳት ካለባችሁ ግን ሙሉ በሙሉ ብትተዉት ይመረጣል። አራተኛ፣ ከመጠን በላይ ካፌን ነው። ከነዚህ መጠጦች የሚገኝ ከፍተኛ ካፌን ከቡና፣ ከኃይል ሰጪ መጠጦች፣ ከከባድ ሻይ በሽንት ውስጥ የሚወጣውን የካልሲየም መጠን በትንሹ ሊጨምረው ይችላል። ይህ በተለይ በቂ ካልሲየም በማያገኙ ሰዎች ላይ ይጎላል። ለአብዛኞቹ ጤናማ አዋቂዎች መካከለኛ የቡና አጠቃቀም ምንም ችግር የለውም። ነገር ግን ኦስቲዮፖሮሲስ ካለባችሁ ከመጠን በላይ መውሰድን ማስወገድ ብልህነት ነው። የተሻለው ምርጫ የካፌን አጠቃቀማችሁን ገድቡ፣ እናም ቀኑን ሙሉ በቂ ካልሲየም ማግኘታችሁን አረጋግጡ። አምስተኛ፣ የተቀነባበሩ ስጋዎች ናቸው ፕሮሰስድ ሚት የምንላቸው። ለምሳሌ ያክል ቤከን፣ ሶሴጅ፣ ሆትዶግ እናም ሳላሚ። እነዚህ ምግቦች በአብዛኛው ከፍተኛ መጠን ያለው ሶዲየም፣ ሳቹሬትድ ፋትና ኬሚካላዊ መከላከያዎች ወይም ፕሪዘርቫቲቭስን ይይዛሉ። በተቀነባበሩ ስጋዎች የበለጸገ አመጋገብ በአጠቃላይ ከደካማ ጤንነት ጋር የተያያዘ ከመሆኑም በላይ ለአጥንት ጥንካሬ አስተዋጽኦን የሚያደርጉ ገንቢ ምግቦችን እንድንተው ያደርገናል። የተሻለው ምርጫም አሳ፣ ዶሮ፣ ባቄላ ወይም ቦለቄ፣ ምስርና እንቁላልን ተጠቀሙ። ስድስተኛ፣ ከመጠን በላይ የተጨመረ ስኳርን አስወግዱ። ከመጠን በላይ ስኳርን መመገብ ሰውነት ውስጥ ኢንፍላሜሽን ወይም ብግነትን ያባብሳል፣ ክብደትን እንድንጨምር ያደርጋል፣ በንጥረ ነገር የበለጸጉ ምግቦችን ቦታንም ይተካል፣ የካልሲየምና የቫይታሚን ፍላጎታችንን ማሟላት አስቸጋሪ ያደርገዋል። የተጨመረ ስኳር የበዛባቸው ምግቦች እንደ ከረሜላ፣ ኬኮች፣ ፓስታዎች፣ ጣፋጭ የቁርስ እህሎችና ኩኪዎችን አስወግዱ። የተሻለው ምርጫም በተፈጥሮ ጣፋጭ የሆኑ ምግቦችን ምረጡ። እንጆሪ እናም እንጆሪ መሰል ፍራፍሬዎችን ተጠቀሙ። የቤሪ ፍሬዎችን፣ ፖም እና ብርቱካንን ተጠቀሙ። ሰባተኛ፣ ከመጠን በላይ የሆነ ብራን ወይም ደግሞ ፋይቴትስ የበዛባቸው ምግቦችን ያለማመጣጠን። ሙሉ እህሎች ለጤና በጣም ጠቃሚ ናቸው። ነገር ግን ያልተዘፈዘፈ ብራን ወይም ከፍተኛ ፋይቴትስ ያላቸው ምግቦች ከካልሲየም ካላቸው ምግቦች ጋር በአንድ ላይ ሲወሰዱ የካልሲየም መሳብን ሊቀንሱም ይችላሉ። ይህ በአብዛኛው ችግር የሚሆነው የተመጣጠነ የአመጋገብ ልምድ በሌላቸው ሰዎች ላይ ብቻ ነው። የተሻለው አማራጭም ሙሉ እህሎችን መመገባችሁን ቀጥሉ። ነገር ግን አመጋገባችሁን ለያዩ እናም ካልሲየም ካላቸው ምግቦች ጋር የብራን ተጨማሪዎችን በአንድ ላይ ከመውሰድ ተቆጠቡ። ስምንተኛ፣ በጣም አነስተኛ ፕሮቲን ያላቸው ምግቦች ናቸው። አንዳንድ ሰዎች አነስተኛ ፕሮቲን መመገብ አጥንትን ይከላከላል ብለው ያስባሉ። ይህ ፍጹም ስህተት ነው። ፕሮቲን እጅግ በጣም አስፈላጊ ነው። አጥንትን ለመጠገን፣ ለጡንቻ ጥንካሬ እና መውደቅንም ለመከላከል። በጣም አነስተኛ ፕሮቲንን መውሰድ ለአጥንት መዳከም ትልቅ መንስኤ ሊሆን ይችላል። የተሻለው አማራጭም በቂ ፕሮቲንን ከነዚህ አማራጮች አግኙ። ከአሳ፣ ከእንቁላል፣ ከእርጎ፣
ከባቄላ፣ ከቦለቄ እናም ከምስር፣ ያለ ስብ ከተዘጋጀ የዶሮ ስጋ እናም ከቶፉ። ዘጠነኛ ከፍተኛ የቫይታሚን ኤ ተጨማሪዎች ወይም ደግሞ በጣም በከፍተኛ ሁኔታ ጉበትን እንዳትጠቀሙ። ቫይታሚን ኤ ለሰውነታችን አስፈላጊ ቢሆንም ከመጠን በላይ የተዘጋጀ ቫይታሚን ኤ ወይም ሬቲኖል በተለይም ከተጨማሪ እንክብሎች ወይም ሰፕሊመንት ወይም በተደጋጋሚ ከፍተኛ መጠን ካለው ጉበት በመመገብ የሚገኝ ከሆነ ለአጥንት ስብራት አደጋ እንደሚያጋልጥ በጥናቶችም ተረጋግጧል። የተሻለው ምርጫ የጤና ባለሙያ ካላዘዘላችሁ በስተቀር የቫይታሚን ኤ ፍላጎታችሁን በተፈጥሯዊ መንገድ ብቻ በቤታ ካሮቲን ከበለጸጉ በቀለም ካሸበረቁ ፍራፍሬዎችና አትክልቶች አግኙ። አስረኛ ንጥረ ነገር የሌላቸው ነገር ግን ካሎሪ የበዛባቸው ምግቦች፣ ለምሳሌ ያክል ፈጣን ምግቦች፣ የተጠበሱ መክሰሶች፣ የታሸጉ ጣፋጭ ምግቦች። እነዚህ ምግቦች ሆዳችሁን ከመሙላት ውጪ እጅግ በጣም አነስተኛ የሆኑ ንጥረ ነገሮችን ነው የሚሰጡት። አጥንቶቻችን ካሎሪ ብቻ ሳይሆን ንጥረ ነገሮች ያስፈልጋቸዋል። ለምሳሌ ካልሲየም፣ ማግኒዥየም፣ ቫይታሚን ኬ እና ፖታሲየም። 11ኛ እጅግ በጣም የተቀነባበሩ ምግቦችን መመገብ። እጅግ በጣም በተቀነባበሩ ምግቦች ላይ ብቻ የተመሰረተ አመጋገብ በአብዛኛው እነዚህን ይይዛል። ከመጠን በላይ ሶዲየም፣ የተጨመረ ስኳር፣ የተጣሩ ካርቦሃይድሬትሶች እና ጎጂ ቅባቶችን። በተመሳሳይ ሰዓት እነዚህ ምግቦች ለአጥንት ጤና የሚረዱ ጠቃሚ ንጥረ ነገሮች ደግሞ የሏቸውም። የተሻለው ምርጫ አብዛኛዎቹን ምግቦች በአነስተኛ ደረጃ ከተቀነባበሩ ነገሮች አዘጋጁ። ለምሳሌ ከአትክልት፣ ከፍራፍሬ፣ ከጥራጥሬዎች፣ ከየወተት ተዋጽኦዎች ወይም ደግሞ በካልሲየም የበለጸጉ አማራጮች እንደ ለውዝ ዘሮች ወይም ደግሞ ሲርስ የምንላቸው እና ንጹህ ፕሮቲኖች። 12ኛ የወተት ተዋጽኦችን ማቆምናም በሌላ የካልሲየም አማራጭ አለመተካት። ይህ ከባድ ስህተት ነው። አንዳንድ ሰዎች የወተት ተዋጽኦችን ሙሉ በሙሉ ያቆማሉ፣ ነገር ግን ካልሲየምን በሌላ ምግብ አይተኩትም። ይህ ደግሞ የሰውነታቸውን የዕለት ተዕለት የካልሲየም ፍላጎት እጅግ በጣም ዝቅተኛ ያደርገዋል። የወተት ተዋጽኦችን የማትጠቀሙ ከሆነ እነዚህን ምረጡ። በካልሲየም የበለጸገ የሶያ ወተትን፣ በካልሲየም የተሰራ ቶፉ፣ በንጥረ ነገር የበለጸጉ የእጽዋት እርጎችን፣ ሰርዲንን ከነ አጥንቱ እና አረንጓዴ ቅጠላቅጠሎች። አንዳንድ አረንጓዴዎች ከወተት ያነሰ ካልሲየምን እንደሚሰጡ ግምት ውስጥ ማስገባት ያስፈልጋል። ታዲያ አጥንታችንን ለመጠበቅ የሚረዱ ምግቦችን መመገብ ደግሞ ያስፈልጋል። የማትበሉትን ብቻ ሳይሆን ለአጥንታችሁ ጥንካሬ የሚረዱትንም ምግቦችን በአመጋገባችሁ ውስጥ ማካተት ያስፈልጋል። ወተትናም እርጎ፣ አይብን በመጠኑ፣ ሰርዲን እናም ሳልመን አሳን ከነ አጥንቱ የሚበሉ እንደ ጎመን ያሉ አረንጓዴ ቅጠላቅጠሎችን፣ ብሮኮሊ፣ ለውዝ እንደ አልመንድና ሰሊጥን፣ በካልሲየም የተሰራ ቶፉን፣ ባቄላ እናም ምስር፣ እንቁላል፣ ለቫይታሚን ዲ የሚሆኑ ቅባት ያላቸው አሳዎችንና ፕሮንስ ወይም የደረቀ የፕለም ፍሬን። ይህ በጥናቶች መሰረት የአጥንት መሳሳትን ለመቀነስ ይረዳል። ታዲያ ለአጥንት ጥንካሬ የሚረዱ ሌሎች የአኗኗር ዘይቤዎችንም ማስተካከል ያስፈልጋል። ከጤናማ አመጋገብ በተጨማሪ አንደኛ በየቀኑ በቂ ካልሲየምን አግኙ። ሁለተኛ ቫይታሚን ዲን በፀሐይ ብርሃን አግኙ። በምግብ ወይም በጤና ባለሙያ በሚታዘዙ ተጨማሪዎች ወይም ሰፕሊመንቶች አማካኝነት አግኙ ወይም ውሰዱ። እንደ መራመድ፣ መደነስ ወይም ደረጃ መውጣትን የመሰሉ የሰውነት ክብደትን የሚሸከሙ ስፖርቶችንም አዘውትሩ። አራተኛ ጡንቻን ለመገንባትና አጥንትን ለመደገፍ የጥንካሬ ልምምዶችን አድርጉ። አምስተኛ ማጨስን አቁሙ። ስድስተኛ የአልኮል አጠቃቀማችሁን ገድቡ። ሰባተኛ የመኖሪያ ቤታችሁን ደህንነት በመጠበቅና ሰውነታችሁን በማመጣጠን የመውደቅ አደጋዎችን ቀንሱ። ስምንተኛ ከጤና ባለሙያችሁ ጋር ስለ አጥንት ጥግግት ምርመራ ቦን ዴንሲቲ ቴስቲንግ እና አስፈላጊነት ስላላቸው መድኃኒቶች መወያየት ያስፈልጋል።
ታዲያ ውድ ተመልካቾቻችን የአጥንት መሳሳት በአንድ ጀንበር አይከሰትም። ጠንካራ አጥንትም በአንድ ጀንበር አይገነባም። እያንዳንዱ የምንመገበው ምግብ አጥንቶቻችንን ለመንከባከብ የምናገኘው ትልቅ የሆነ እድል ነው። ከመጠን በላይ ጨው፣ ጣፋጭ መጠጦች፣ እጅግ በጣም የተቀነባበሩ ምግቦችና አልኮልን በመቀነስ በምትኩ በካልሲየም የበለጸጉ ምግቦችን፣ በቂ ፕሮቲን፣ ቫይታሚን ዲ እና መደበኛ የአካል ብቃት እንቅስቃሴን በማድረግ አጥንቶቻችሁን መጠበቅና ስብራትንም መከላከል ትችላላችሁ። አስታውሱ፣ አንድ ነጠላ ምግብ ብቻውን ኦስቲዮፖሮሲስን አያመጣም ወይም አይፈውሰውም። የረጅም ጊዜ አመጋገብ ስርዓት፣ የአካል ብቃት እንቅስቃሴ እናም የህክምና ክትትል በአንድ ላይ ሆነው ነው የአጥንትን ጤንነትንም የሚጠብቁት። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም የደወል ምልክቷን መጫን አትርሱ። ይህንን ጠቃሚ የጤና ትምህርት ደግሞ ለወዳጆቻችሁ ሼር በማድረግ በደንብ አስተምሯቸው። ምንጊዜም ጤናማ ሁኑ፣ ተንቀሳቀሱ፣ አጥንቶቻችሁን በጥሩ ሁኔታ ተንከባከቡ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።